What is more important, deen or आदिया आप सुनाएं सूरह माउन। कुल या अय्युहल काफिरून सूरह काफिरून नहीं दीन में ही दुनिया है। तो क्या इसका मतलब ये है कि दोनों एक ही हैं? ይሄ እንግዲህ ስራን ያበላሻል። ነብዩ ሰለላሁ ዐለይሂ ወሰለም ብለዋል፣ መን አሚለ ዐመለን አሽረከ ማዕየ ፊህ ገይሪ ተረክቱሁ ወሽርከሁ። አንድን ስራ የሰራ በዛ ስራው ደግሞ ከኔ ውጭ ያለን አካል ያጋራ የሰራውን ስራ ከነማጋራቱ እተወዋለሁ ወይም ተረክቱሁ ሰውየውን ከነማጋራቱ እተወዋለሁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። أرأيت الذي يكذب بالدين እንግዲህ ዒባዳ ኻሊሰን ሊወጅሂላህ አላህ ሱብሓነሁ ወተዓላ ጥርት ተደርጎ ነው መሰራት ያለበት። በዛ ዒባዳችን መካከል የሰዎችን ትኩረት ለመሳብ ለሰዎች ተብሎ የተደረገ ዒባዳ ሲሆን ያ የተሰራው ስራ ሙሉ ለሙሉ ከንቱ ይሆናል። ከሱ ውጭ ያሉት ሌሎች መልካም ስራዎች ይበላሻሉ አይበላሹም? ያው በዑለማዎች መካከል ኺላፍ አለበት። ያው ራጂሑ ግን አይበላሹም። የሚበላሸው ያ ሪያ የገባበት ስራው ብቻ ነው። የሰው ልጆች ደካማ ፍጡሮች ናቸው። ምናልባትም ቀረብ ብለን ብናያቸው አይደለም ለአላህ ተብሎ የሚሰራውን ስራ ለነሱ ብለን ልንሰራው ቀርቶ ለነሱ ብለን ልናደርግላቸው ምንም የሚገባቸው ነገር እንደሌለ እናምን ነበር። የሰው ልጅ በቃ የሰው ልጅ ነው፣ ደካማ ፍጡር። ማስደሰት የምትችለውን ፍጡር አይደለም ላስደሰተው ብለህ ብትታገል። ሪዳን ናሲ ይላሉ ኢማሙ ሻፊዒ፣ ሰዎችን ማስደሰት ጋየቱን ላ ቱድረክ ጭራሽ የማይደረስበት ጥግ ነዋል። ትጭራለህ፣ ትለፋለህ ብታዝለው እግሬ ተንጠለጠለ የሚልህ ፍጡር ነው። ወሪደላሂ ጋየቱን ላ ቱድረክ። አላህን ማስደሰት ደግሞ የሚተው አይነት ጥግ አይደለም። ሲጀመር አላህን በቀላሉ ነው የምታስደስተው። ልተወው ብትል የምትተወው አይነት ነገር አይደለም፣ ግዴታ ነው። ስለዚህ ለማይደረስበት ብለህ የማይተወውን አትተው ይላሉ ኢማሙ ሻፊዒ። የሰው ልጆች በአጠቃላይ ከአደም ጀምሮ እስከ ቂያማ ድረስ የሚመጡ ሰዎች በአጠቃላይ ለው እጅተመዑ ዐላ አን የንፈዑከ ቢሸይኢን ለም የንፈዑከ ቢሸይኢን ኢላ ቢሸይኢን ቀድ ከተበሁ ላሁ። አላህ የጻፈልህ ነገር ካለ ሊጠቅሙ ይችላሉ። በዛ ነገር እንዲጠቅሙ አላህ የጻፈልህ ነገር እስከሌለ ድረስ ግን የዓለም ሕዝብ ከአደም እስከ መጨረሻው ድረስ ቢሰበሰብ ሊጠቅሙ አይችሉም። ቢሰበሰቡም ሊጎዱ አይችሉም። ምንም ነገር መፍጠርም መጉዳትም መጥቀምም የማይችሉ ሰዎችን አስበህ ዒባዳህን አበላሽተህ ለአላህ ሱብሓነሁ ወተዓላ ነው መደረግ ያለበትን ለነሱ ስታደርግ ይከስራል ዒባዳ። ታዲያ ሰዎች አንተ የሆነ መልካም ስራን ሰርተህ ቢያደንቁህ ችግር አለው ወይ? ይሄ ችግር የለውም። እንደውም ነቢዩ ሰለላሁ ዐለይሂ ወሰለም ቡኻሪ ላይ በተዘገበ ሐዲስ ተጠየቁ። አንዳችን መልካም ስራን ለአላህ ብሎ ይሰራና ሰዎች ያደንቁታል ብለው ሲጠይቋቸው ትልከ ዓጅሉ ቡሽረል ሙእሚን፣ አላህ ሱብሓነሁ ወተዓላ ይሄን ለሙእሚኖች የሚያደርገው ቡሽራ ብስራት ነው፣ ቅድሚያ የሚሰጣቸው ብስራት ነው። በመልካም ስራቸው አማካኝነት እንደ አጅርም ነው። ለነሱ ብለው ሳይሆን ለአላህ ብለው ሰርተው ሲያበቁ ግን ደግሞ ከተደነቁበት ችግር የለውም ነው ጥሩ። ስለዚህ የሪያ ጉዳይ ሰፊ ነው። አላህ ሱብሓነሁ ወተዓላ ቁርአን የቀራውንም ሰው ቁርአን ቀርተሃል ብሎ አይተውም። ሪያ ከገባበት ነቢዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ሶስት ሰዎች አወሉ መን ተሰዓሩ ቢሂም ናሩ የውመል ቂያማ፣ ሶስት ሰዎች ናቸው የጀሃነም እሳት ማገዶ የሚሆኑት ብለው፣ አንደኛው ቁርአን ቀርቶ ለአላህ ብዬ ነው የቀራሁት ሲል፣ አንተ ለአላህ ብለህ አይደለም የቀራኸው ለሰዎች እንዲያደንቁት ብለህ ነው፣ ወስዶ ወደ ጀሃነም ይከተዋል። ገንዘብ ያለውም ሰው እንደዚሁ ሰደቃ ሲያወጣ ለአላህ ብዬ ነው ይላል፣ ውሸትህን ነው ለሰዎች ብለህ ነው ሰዎች እንዲያዩ
ሰዎች እንዲያደንቁ እሱ እኮ ጎበዝ ነው፣ ያበላል፣ ያጠጣል፣ መስጂድ ይሰራል፣ የሚቀረው ኸይር ነገር የለም እንድትባል ነበር። ያንን ተብለሃልና ወደ ጀሃነም ውሰዱት ይባላል። ሶስተኛው ሰው ደግሞ እኔ በጣም የሚገርመኝ ሪያ በዚህ ልክ ነፍስ የሚያስከፍል እንደሆነ አላውቅም ነበር። ይህን ሐዲስ ከማወቅ ይልቅ ግርም ነው የሚለኝ ሁሌ ባነበብኩት ቁጥር የሰው ልጅን ትኩረት ለመሳብ ብሎ አቴንሽን ለማግኘት ብሎ የሰው ልጅን አድናቆት ለማግኘት ብሎ በዚህ ልክ ነፍስን እስከ መሰዋት ድረስ ይደርሳል የሚል እምነት ጭራሽ ኖሮኝ ያውቅም ነበር። ግን ረሱል ሰለላሁ ዐለይሂ ወሰለም ምናምን ሶስተኛው ደግሞ ጂሃድ ላይ ነፍሱን ሰውቶ የመጣ ሰው ነው። ለአላህ ሱብሓነሁ ወተዓላ የምትሰዋውን ነፍስ ለሰዎች አድናቆት ብሎ ሰውቶት የመጣ ነው። ከሞተ በኋላም አድንቀውት አይሰማው ነገር ያደንቁታል፣ አይደርሰውም። ግን ለሱም መስዋዕትነት ይከፍላል ነፍሱ። ከዛ ይዋጋል፣ ተዋግቶ ይሞታል፣ አላህ ፊት ይቀርባል። ተዋግቼልህ ነበር ላንተ ብዬ በአንተ መንገድ ነው የተገደልኩት ሲለው በፍጹም አንተ የተገደልከው ጀግና እንድትባል ጀሪ ደፋር ነው እንድትባል ነበር ተብሎልሃል። ወደ ጀሃነም ሰሉት ይባላል። አላህ ይጠብቃል። ወየምነዑን አልማዑን ማለት ማዑንን የሚከለክሉ ማዑን ማለት ሰዎች የሚዋዋሱት የሆነ ነገር ተውሰውት ተገልግለውት ከዛ ቢጠቀሙትም ከእቃው ላይ የሚያጎድለው ምንም ነገር የሌለ ነገር ሲሆን ማዑን ይባላል። እንደዚህ አይነት ነገሮችን ከማዋስ የሚቆጠቡና የሚከለከሉ የሆኑ ሰዎችን አላህ Subhanahu Wa Ta'ala እየወቀሳቸው ነው። አላህ Subhanahu Wa Ta'ala እየወቀሳቸው ነው። ይሄ የስስታቸውን ጥግ ነው የሚያመላክተው። ኢብኑ ከሲር ምን ይላሉ? እነዚህ ሰዎች ብሎባቸው እንደዚህ ስስቱ ጠንቶባቸው ማንም ሊሰጥ የሚችለውን ነገር እስከ መከልከል ከደረሱ አላህ ግዴታ ያደረገባቸውን ዘካ ለመከልከል አይቸገሩም ማለትን ነው የሚያመለክተው። የሚዋስን ነገር አለመዋሳቸውን ብቻ አይደለም አላህ ይወቀሳል። ሌላም ቀለል ያሉ ለምሳሌ ውሃ ስጠኝ የሚባሉ ውሃ አልሰጥም ሊሉ ይችላሉ። በጣም ቀላል የሚባሉ መርፌ አውሰኝ ሲባሉ ባልዲ አውሰኝ፣ ወንፊት ስጠኝ ሲባሉ ማያውሱ ሰዎች አሉ። እሱን ነው አላህ Subhanahu Wa Ta'ala እዚህ ቁርአን ላይ እየተቃወመባቸው ያለው። አራአይተ አለዚ ዩከዚቡ ቢዲን فذلك الذي يدع اليتيم ولا يحض على طعام المسكين فويل للمصلين الذين هم عن صلاتهم ساهون الذين هم يراءون ويمنعون الماعون. የዛሬው ተፍሲራችን ይህን ይመስላል። ትንሽ ረዘምኩት። بارك الله فيكم جزاكم الله خيرا والسلام عليكم ورحمة الله وبركاته.